ምንድነው የምታሳይ? የኔ ቆንጆ ታገብኛለሽ? በደስታ እሺስ ምንድነው? ላሳይህ ነው። አቲ of bombastic side eye. ሻንቺ ጀለስ የቱ ጋር ላሹፍሻ አይቷል አየው እዚህ ጀለስ ምንም የለም ቡግር ነው የምታይ የምን ቡግር ነው የምትለው አንተ ማል እንዴ አንበሳ አለ ጦር ይዞ ምናምን አትዩ ሰውር ነው እንደነቀሰ የምን ሰውር አንተ አይታየም እንዴ የምር አታይም ይሄን እንዴ እኔ ምንም አራት አስጨንቀኝ በእናትህ ስትነቀስ ደም ፈሷል ደም ትላለህ እንዴ በሶፍትናን እየተጠረገ እኮ ነው አረ ሚኮ አንዴ ሾፍ አድርግልኝ በእናትሽ በደንብ ምንም እኔ ስጉር ነው የሰፋሽ ደውለሽ ጠይቂው ተሸውጃለሁ እንዴት አውሉ ሺህ ብር አውጥቼ ሳይታይ ስንት ሺህ ብር የተነቀስከው በቃ ቻው በእናትሽ ከፍቶኝ ኧረ ተይ አይ በቃ ኦ ማይ ቤስት ፍሬንድ አለሽ እንዴ? አዎ አለኝ እኮ። እሺ ሰላም ነው አለ። ወይኔ ሁዲክ ሲያምር አታበድረኝም በእናትህ አትሰጠኝም? እስታይ የወሰድሽው መች መለሽ? ኧረ በእናትህ ሰጠኝ ልነሳበት። ኧረ አልሰማሽም በእናትህ። ምን አይነት ነው? ይልቅ እኔ የምልሽ እዚህ ያየነው በርገር ቤት ሄደን በርገር አንበላ? ትጋብዘኛል? ትቀልጃለሽ? በደንብ ብሎ በይሽ ለማንኛውም እየጠበቁኝ ነው እደውልልሻለሁ። እሺ በቃ ቤት ስገባ ግን ደውልልኝ እንዳረሳው እደውልልሻለሁ። እሺ እሺ በጣም የምወደው ጓደኛዬ ነው። ምን ሆነህ ነው የተኮሳተረው? ማን ነው የተኮሳተረው? ማንም የተኮሳተረ ሰው የለም እዚህ ጋር። ቤስት ፍሬንድ አለሽ? አዎ አለኝ። ማን ቀና? የቀና ሰው አለ እዚህ ጋር? ቀና ምናምን እንዴ? ምን ሆነህ ነው? በጣም እየተናደርክ። ኧረ በእናትሽ ፖሊስ ያምር ታምራላችሁ። ምንም ፍሬንድ አለኝ እኔም 678 ፍሬንድ አለኝ። ሴት ፍሬንድ ምንድነው የምቀናው? በሆዴ ምናምን ይረብሻል። ቶሎ በርገር እዛ በርገር ቤት አለንም ይረብሻል ነው ቶሎ እንዴ ምንድነው? ጋብዝሻለሁ ብለኝ እኮ ነው። ተገባበዙ አሪፍ ነው። ማንም የቀና ነገር ነው። ይሄ ምን ግድ ይሰጠኛል እንዴ? ምንም ቤት ስገባ ደውልልኝ። ሰላም ነው አለ የሚከራይ ቤት አይቼ ነበር። አዎ አለ። አዎ ኦኬ። ስንት ክፍል ነው? አንድ ክፍል። በጣም አሪፍ። ውሃ ምናምን አለ? ተሟላ ነው? ሻወር አለ። ኦኬ። ሙቅ ነው? አይ ቀዝቃዛ። ኦኬ። እኔ ሰውነት ያለ መደም ታውቂያለሽ? ቀዝቃዛ ሻወር ለዛ ነው። ዋይፋይ ምናምን አለ አይደል? ዋይፋይ ምንድነው የፈለከው? ነው የሚከራይ ቤት ውስጥ ዋይፋይ አለ ነው የምልሽ? የለም? አዎ ከባድ ነው። እንትንስ እሺ ይሄ እንጀራ ምናምን ምጣድ እሱ አለ። መጋገር እስከቻልክ ድረስ መክፈል እስከቻልክ ድረስ አለ። እኔ ሆነ የምጋግረው ነው። ማን እንዲጋግርልህ ፈለክ ታዲያ? ሆቴል ነው የመጣኸው ወይስ የሚከራይ ቤት ፈልገህ ነው? ቀልድ ነው እንዲያስከው? ቀልድ ነው ያስከው? አይደለም ሰው ሊከራይልሽ ማለት ነው። ልጅሽ እንዳደገ እዚህ ቤት አይቆይም። What did he say? አይ ነው ቤት? Yes I am. ወደድሽ? ቤት በጣም ያምራው። አንቺ ደግሞ እንዴት እንደምታምሪ አይደል? ኢንስፔክተር ዶክተር ታመልጠኝ መስሎ ነበር። ኢንስፔክተር ዶክተር አባ እንደው ዝም ብለህ ከዚህ ቦታ ብቻ ዞር አድርግ። እንደው እነዳው እጭ አንተ ደግሞ ዝም ብለህ ትቀያየራለህ። እሰረኝ በቃ ምን አይነት What? I have
ሰብለ የለችም እኮ ዛሬ ሰብለ የለችም። ሰብለ የለችም ምን እኔ ነኝ ስኛ ወይኔ በእናትህ ማውን ሰዓት መጣው አይ ዛሬ እሷ ስራ ገብታለችና እኔ ነው ቁጠረውና ምን ሆነ አንተ ምን ሆነ እኔ ወንድሟ ነኝ እኮ አታውቀኝም እንዴ ያፈርሳል በእናትህ አሁን እንዴት ነው እሺ የምታደርገው ባልቦላውና ቁጠረውና እስካሁን መጠበቀው እኮ አንተ ነው እኔ ራስ ወደ ስራ ልወጣ ነበር አስቆጠረው ታተብዬ በእናትህ ይሄን ፊት እያዩት አልቆጥርም ምን ጠይፍ ነው አሁን እኔ በተፈጥሮ ደስ አሁን ሜላት የምትባል ጎረቤታችሁ አለች ካወቃት ቀይዋ ሜሊያ እሷን አሁን መጀመሪያ ስመጣ ወይ እየተባባለን ነው ምንድነው እንደዚህ ነው ካልሆነ አይመቸኝም ከሰብለ ጋር ምንድነው ሌላ የለመድከው ነገር አለ እንዴ አይ አይደለም እንደዛ ሳይሆን እኮ መቁጠሩ ነው ቁጠረውና ውጣ አይደለም ኢንተራክሽን የሚባል ነገር አለ ገብቷል ማትስም ስትሰራ ኢንተራክሽን የሚባል ነገር ትቆጥረዋለህ አትቆጥሩ ወይስ እጄ ያመልክት አይ እንደዛ አይደለም ግን ሴት ቢኖር ሞራሪፍ ነው ሴት ቢኖር ሞራሪፍ ነው ትቆጥረዋለህ አትቆጥሩም የኔ ጌታ ናስቲ ቆይ ትቆጥረዋለህ አትቆጥሩም ነው ሴት ቢኖር ሞራሪፍ ነው ሴቱን ትቆጥረዋለህ አትቆጥሩም bombastic side eye ዝጋው አምልጧል እንዳለ በሩ ዝጋው ምንድነው ዶራ ዘዋን ነው ዶራ ዘዋን አርስቶ አባቴ ኧረ ተረጋጋ አርስቶ አምልጧል ምኑ ዶሮ አርስቶ አዎ ይበላ ሌላ ቀን መጣችሁ ትበላላችሁ ሂሳቡን ክፈሉና አሁን ውጡ እየፈለግነው ነው ምንድነው የሚለው ያማል አምልጧል ክፈሉና እኛ ያዘዝነው ዶሮ ነው ያመለጠው አዎ እሱ ነው ያመለጠው ቁጭ በል እስቲ ቁጭ ያልተ ምንድነው የሚለው ያልበላነው ነገር ነክፈልኝ ታርዷል ይሁን እግሩን ጀምሬዋለሁ ታረደ ወዴት ሄደ ያማል እንዴ አንተ አመለጠኝ ሌላ ቀን መጣችሁ ትበላላችሁ ኧረ በእናትህ ወንድሜ የተሳሳተ ቦታ ነው የገባነው የተጀመረ ነው ምን ህንጻ ነው እንዴ ህንጻ ነው ይሄ ምን ሆነ ነው የተጀመረ ነው ይላል እንዴ አንተ ዞር በል እንዴ እንዳይወጡ ዝጋባቸው መልሽልኝ አትመልሽልኝ ምን ሆነ ነው እንዴ ተረጋጋ እንጂ ሴት ልጅ ልመታ ነው እንዴ ይመለከታል ምናምን አይደለም እሷ እንዴት ትጉ ስትል አንተ ወንድ ልጅ አይደል እንዴ ረጋ በለ እሷ ልክ ስትቆጣ ያዝ አድርገህ እንዴ ምንድነው ያረከው አይደለም ማንዬ ላሳይ ነው ይኸውልህ እሷ እንደ ሴትነቷ ገንፍል ማለት ባህሪ ያላችሁ አይደል እሷ ስገነፍል አንተ ደግሞ ገንፍይብኝ ማለት ነው ገንፍይብኝ ስነ ስርዓት ይኑር አንቺ ምንድነው አያረጋ አንተ ንቀት አይደለም ወንድሜ ላሳይ ነው እኮ ላሳይህ ነው ምንድነው ታሳይ የኔ ቆንጆ ታገብኛለሽ በደስታ እሺስ ምንድነው ላሳይህ ነው አቲ ጋሽ አብዱ ኪያር ለሜላት ወየ ያለው ለመልኳ ነው ወይስ ለጸባይዋ? ለሁለቱም አይደለም ልጄ ለቂጧ ነው። You get it? If you don't get it, forget about it. ዛሬ ከአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ተመርቄያለሁ። በሚቀጥሉት 20 ዓመታት ውስጥ ስራ ካገኘው ሀገሬን በታማኝነት ለማገልገል ቃል እገባለሁ። ጋሽ ከቡዜማንና ከስጢፎ የማን ሙዚቃ ተመቸውት? ሁለቱም አልተመቸኝም። ጥበብን ያለ ኮንዶም ነው ደፍረው ያስረገዟት። ካለህን ገደለም የመባረፍ ስሜቱ ባይጠፋም አብሮነቱ የሚያግባባን ብዛቱ ብርቅ የነፍስ እፎይታ ነየኔ ከፍታ የኔ bombastic side eye bombastic side eye Oh my ወይኔ ቬሮኒካ ጉድሽን አላየሽ በቁም ተቀበርሻል ቬሮኒካ እኔ እኮ ፍንጨት ያንስንም መሰለች ማነሽ ብዬ ቬሮኒካ ኧረ የልጅ የባሰበት ነው What did he say? What? የጋብቻ ቀለበት አለ። አይ የታል እንዴ? ይሄው እንዴ? አረ አይደለም። አረ መንገድ ላይ ነው ቀለበት የገዛው 10 ብር ነው። 10 ብር ነው የገዛው። ገበያ ለፕሮግራሙ ነው እኮ አድርገው ይመጣ። ማድነቂያ። እኔም እኮ ገበያ እንዳይዘጋ። አይ
ሲመጣ ያ ነገር ይፋ አድርጓለሁ ግን እንትን አይደለም እኔ አንዳንዴ የቸኮለ ጅብ ቀንድ ይወጋል የሚባለው ነገር ስለማምን እድሜ ደረሰ ወይ የቸኮለ ጅብ ቀንድ ይነክሳል በቃ ቀንድ ይወጋል ያወጋናል ባለው የቸኮለ ጅብ ቀንድ ይወጋል እንደሱ አነጋገር ማለት ነው እኔ እፈራለሁ ማለት አንዳንዴ ለነገሮች ሰው ምን አለኝ ወይ ደግሞ አካባቢ ያለው ወጣቶች ያን እዛ ውስጥ ነው ያሉትና ላድርገው ብዬ ተቻኩዬ የማይሆን ነገር ውስጥ መግባት ስለማልፈልግ አስተውዬ በጣም ወደው ምናምን በጣም የሚወደኝ ሰው ምናምን ሲመጣ እንገባለን